ሰላም እንዴት ናችሁ? ውድ የቃል ዩቲዩብ ቤተሰቦች ዛሬ እንግዲህ የወይራ ዩቲዩብ ቤተሰቦቻችንን እንግዳ አድርገን አቅርበናቸዋል። አቤሎንና ቤቲን እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ ቃልዬ? ባንቺ ዩቲዩብ ስለመጣን ደስ ብሎናል። የቃል ዩቲዩብንም ደግሞ ሰብስክራይብ እያደረጋችሁ ቤቲ አይደል እንዴ ምንድነው መታያታችሁ ላይክ በማድረግ ጀምራችሁ ስጨርሱ ሰብስክራይብ አድርጓት እና ቤተሰቦቻችን እንግዲህ የወይራ ዩቲዩብ ቤተሰቦቻችን የቃልን ዩቲዩብ ሰብስክራይብ እንድታደርጉ በትህትና በአክብሮት እንጠይቃችኋለን። እንዴት ናችሁ? ደህና ነን። ቃልዬ እንዴት ነሽ አንቺ? ዛሬ እንግዲህ ጨዋታ አለን ቤቲና አቤሎ። ጨዋታችን ምንድነው? ምን ያክል ትተዋወቃላችሁ? እና እዚህም ጋር ቅጣት አለ። ቅጣቱ ቀይ ሽንኩርት፣ ሚጥሚጣ፣ ዳጣ፣ ቃሪያ አለ፣ ነጭ ሽንኩርት አለ። እንግዲህ እኛ በጣም እንተዋወቃለን ብለን አስበናል። እንግዲህ እንመልሳለን፣ አንቀጣም። እነዚህ እንዲሁ እንደተቀመጡ ይመለሳሉ ብለን ነው የምናስበው። እንግዲህ እንደዛ ብለን ነው እንተዋወቃለን። እናያለን። አሁን እንግዲህ ጥያቄያችንን እንጀምራለን። እሺ ቤቲሻ፣ የፍቅር ጥያቄ ማን ነው መጀመሪያ ያቀረበው? አቤሎ። ጥያቄያችሁ ያው እዚህ ጋር መልሱ። ኦኬ፣ እየጻፋችሁ ነው። አንድ አይነት መልስ ከመለሳችሁ ያው መልሳችሁታል፣ ትተዋወቃላችሁ ማለት ነው። አንቺ መልሰሽ እሱ ካልመለሰው ደግሞ ያው እንግዲህ ቅጣቱ እሺ መልሱ ለኔ ነው ፈይ ባጥሩ እስኪ እንግዲህ ዛሬ እናያለን። ብዛቱ ይመስለኛል። እንዲህ ከሆነ አንቺ ባጭሩ ከጨረሽ እውነትም አንተዋወቅም፣ ቅጣት አለ ማለት ነው። እሺ እንግዲህ ቅጣታችሁ ጨርሻለሁ። እሺ ቤቲን ታነቢዋለሽ ወይስ በመግባባት ይላል? በጣም ጥሩ። እንግዲህ ኦልሞስት ያው ተመሳሳይ ነገሮች ናቸው። አሁን እኔ ጋርም ያለው ይሄው የፍቅር ጥያቄ ያቀረበ የለም፣ እኩል ተፈላልገን ነው አቅራቢ የለም የሚል። ስለዚህ መልሱ እንዴት ነው? በመግባባት ነው። አቅራቢ የለም እሷ ወይም እኔ። በቃ ቅጣት ዛሬ የለም ይመስለኛል። እውነትም ይመስለኛል። ፍርዱን ደግሞ ካሜራማናችንም መፍረድ ይችላል። ትክክል ይመስለኛል። አሁን ባሁኑ ቅጣት የለም፣ ሁለተኛውን እናያለን። ባጭሩ አይገርምሽ? አይ የሴት ልጅ ብልሃታይሽ ባጭሩ በመግባባት ብሎ ማለት ይቻላል። የኔ ደብዳቤ ነው የፍቅር ጥያቄ እኩል ተፈላልገን ነው አቅራቢ። እውነትም ትተዋወቃላችሁ። ቆይ እሺ፣ አሁንም ያዙ እስክሪብቶና ወረቀታችሁን። እሺ ለመጨረሻ ጊዜ የሰጠሽ ስጦታ ቤቲሾ፣ አቤሎ የሰጠህ ስጦታ ለመጨረሻ ጊዜ? እሺ በጣም እቺንም ፈጠኛለሁ እውነት ለመናገር። እስኪ መልሱን እንየው። እናንተ እውነትም ተነጋግረን ነው። አይታችሁታል? የምር አይደለም የምር የሳም አበባ ነው መሰለሽ? አዎ ቪዲዮም ስለሰራንበት የመጨረሻ አበባ ነው የሰጠዋትኝና ለዛ ነው። አይ ዛሬ ቅጣቴን ዝም ብዬ ነው በቃ። ራስሽ ትቀጫለሽ። መልካም። እሺ አሁንም ወረቀትና እስክሪብቶአችሁን ያዙ። እሺ ቤቲሾ፣ አቤሎ ሲናደድ ምንድነው የሚያደርገው? አቤሎ ቤቲሾ ስትናደድ ምንድነው የምታደርገው? ከባድ ጥያቄ ነው። አሁን ሁለቱንም ነው የምመልሰው? አዎ አንቺ የኔን እኔ የሷን ነው። ሁለቱንም ነው የምመልሰው? ሁለቱንም መልሱ። በጣም ከባድ ጥያቄ ነው። ታይ ወደ ቅጣት
እንዴት ነው የሚጻፍ ማለት በቃል ቢሆን እነግርሽ ነበር። በቃ እንግዲህ ምን ላድርግሽ ቤቲሻ፣ ምን ላድርግሽ? ስትናደድ ምንድነው ጥያቄው? ምንድነው የምታደርገው? ቤቲሾ ስትናደድ እሺ ምንድነው የምታደርገው? አቤሎ ሲናደድ ምንድነው የሚያደርገው? አንቺም የራስሽን ትመልሻለሽ፣ እሱም የራሱን ይመልሳል። አንቺም የምታደርጊውን እሱም የሚያደርገው ማለት ነው። እሺ ስትናደድ መታየት የለም። ከባድ ጥያቄ ነው። መኮራረጅ የለም። አሁን በቃል ቢሆን እንዴት በነገርኩሽ በቃ አንዳንድ ቃል ችግር ብዙ ነው። ችግር የለም። ሚችም እንደ እንትን ነች። ቅጣታችሁንም እንግዲህ ነጭ ሽንኩርት አለ፣ ቃሪያ አለ፣ ዳጣ አለ፣ ቀይ ሽንኩርት አለ። ቤቲሾ ምንድነው ወይኔ 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 ዛሬ ወይኔ 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 መቃጠላችሁ ነው። አቤሎ እንግዲህ ያቀረችው አሁን የኔን ነው አይደል? ንጽፍ ያንቺንም የሱንም ኦኬ። እሱ ደግሞ እንዴት ነው ማለት እናቅልሻለሁ። እንግዲህ ቅጣትሽን አስበሽ ስትናደድ ምንድነው የምታደርገው ነው? አዎ አንተም የምታደርገው እሷም የምታደርገው። አዎ ወይኔ ዛሬ ማን እንደሚቃጠል ቤቲሾ። እሺ ቃጠሉ ይሻልሻል መሰለኝ። ልቀይረው፣ በግልባጩ ላድርገው። ሞልቷል ወረቀት እንዳያሳስብ። ከባድ ጥያቄ ስለሆነ ለዛ ዛሬ ያሁን ማለት ነው ጽሁፌ ራሱ ሊነበብሽ አይችልም። በጣም በመግለጽ ታቅቶኛል። ችግር የለውም እናነበዋለን። አግዝሻለሁ። እሺ ይነበባል። ካልተነበበ እንግዲህ እሷ ደግሞ ታነብልሻለች። የቤቲ ጽሁፍ ትንሽ ያስቸግራል ነገራችን ላይ። ቤቲሾ ታነብልናለች ወይ? የቤቲ ጽሁፍ ትንሽ ያስቸግራል። ይከብዳል። እስኪ አምጣው አንተ። ይናገረኛል፣ ይቆማል፣ ይቀመጣል። ይናገረኛል፣ ይቆማል፣ ይቀመጣል። እሺ ያው እነጋገራለሁ፣ በብዛት አኮርፋለሁ። ስለዚህ የኔ አይልሽ አሁን የሷ የመጀመሪያውን አንብቢላት። የኔ ያንተ ይናገረኛል፣ ይቆማል፣ ይቀመጣል። ሲናደድ ይቆማል፣ ይቀመጣል፣ ይናገረኛል። ከመበሳጨት ብዛት ዝም እላለሁ ይላል እሱ። ከዛና ታኮርፋለች ይላል። ዛሬ ሁለታችሁም ለምን እሱ ነው የሚቀጣው? እሺ ካሜራማናችን አሁን ይሄንን ይፈርድልናል ማለት ነው። ቅጣቱ እንግዲህ እኔ ታኮርፋለች የሚለውን አግኝቻለሁ። ቤቲ ያንቺን ቅጣት ጮክ ብለሽ ንገሪኝ እስኪ። ያንቺን ጽሁፍ የጻፍሽው እኔ እሺ ይናገረኛል፣ ይቆማል፣ ይቀመጣል። እሺ አቤሎ አንተ ምንድነው የምታደርገው ስትናደድ? እኔ በቃ በጣም ከመበሳጨት ብዛት ያው ብዙ ጊዜ ዝም እላለሁ። በቃ ተበሳጭቼ ስጨርስ ቤቲ ምን ትላለች ስትናደድ? ታኮርፋለች። ቤቲ ምን ትያለች ስትናደድ? ስለዚህ አቤሎ ልክ ነው። ቤቲ ትቀጣለች። እሱ ነው የሚቀጣ ያለች ስትል ነበር። አየህ እሱ ነው የሚቀጣ ስትል ነበር። ተፈረደ። ምንም ማድረግ አይቻልም። የፈጠነ በምርጫ አይደለም፣ በፍቅር ብትይዥኝ ጥሩ ነው። በፍቅር ብትይዥኝ እኔ የምመርጥላት። አይ አንተ ሳትመርጥ እኔ ልምረጥላት ግድ የለሽ። ኧረ እሺ አይሻል? እስቲ እንግዲህ አይዞሽ ደህና ነው የምመርጥላት። ከሽንኩርቶች አልመርጥም። በቃሪያ በትጀምር መልካም ዝም አይደል እንደምትል በቃሪያ ጀምሪ። አይዞሽ ውዴ ትጨርሻለሽ። እንደውም ነገራችን ላይ በል ተቀጣ ብለሽ እንዳባባልሽ ቢሆን ሌላ ነበር መምረጥ የነበረብኝ። ፌር አይደለም አትበይ ቤቲ። ምክንያቱም እኔ እሷን አግኝቻለሁ ታኮርፋለች የሚለው እሷን እኔን ያላገኘችው እኮ
ቤትሽ እንግዲህ ምን ማረግ ውሃ ይምጣል። አያቃጥል መርጭ ነው ያመጣሁት እንዳያቃጥል። ካሜራማኑ ጎመን ነው እንዴ? ቃሪያ ነው ጎመን ነው? አይ እኔ እንዳያቃጥላት ብዬ ለሷ አስቤ በውስጥ አይዘው ነው በነገርሽ ቤቴ ጎበዝ እኔንም በውስጥ አይዛይ ነው እችላይ ነው እንጂ ጎበዝ እንዲህ ነው መፈጃት። ጎበዝ ይሄ ውሃ አለ እኔ ልጠጣላት ለሷ አሳዝነች። አይዞህ በኋላ ትደግሚያለሽ። መድገም አይቀር። እሺ ወደ ሌላው ጥያቄያችን ደግሞ ስፍቶ እናርጋሽ። ቤትሾ አቤሎ የሚጠላው ምግብ አቤሎ የምትጠላው ምግብ ቤት የምትጠላው በጣም ብዙ እኔ የሚጠላው ምግብ ከሚሰሩ ነገሮች ቢሆን አይ የሚጠላው ምግብ እሷ እና የሚወደው ቢኖር የምትወደው ቢኖር እሺ እሷን የምትወደውን እጽፋለሁ። አይዞን ገና ምን አይተሽ ዳጣዋን ብትበይ ግን ጥሩ ነበር መሰለኝ። አይዞሽ አሁን ትበላለች። የሚወደውም አለ የሚወደውም የሚጠላው በሉ እንግዲህ አይዞሽ። አሁን አቤሎ መቃጠሉ ስለማይቀር ከባዱ የምትጠላውን ማግኘት ነው። አሁን ያቤልን ደግሞ ጽፋለሁ። እኔ የምወደው ከባድ ጥያቄ ነው ሆነ። አቤሎ ወደዚህ ባታይ ብዬ አይ በቃ እሺ አገኘሁኝ። ቤቲ እያሳየሽው ነው። እሺ ጨርሻለሁ። ይሄ ማን ነው? የእሷን እናነባለን። ይሄ የሚጠላው ነው። የኔን ላንብብልሽ? እኔ የምወደው እሺ ላንብብ እኔ? እሺ እኔ የምጠላው እሺ አንብብ። እኔ የምጠላው ዱባ ነው። የምወደው ደግሞ እንቁላል ነው። እሷ የምትወደው ስጋ ትወዳለች። ስጋ ግን ጠቅለል ስለሚል ብዙ ስለሚሆን ስጋ በብዙ አይነት ጥብስ። የማትወደው ያው ብዙ የጾም ምግብ አትወድም። ትበላለች ግን ብዙ እንደ ስጋ አይደለችም። ሻቤላ የሚጠላው እኔ በብዛት ማውቀው ሽንኩርት የበዛበት ምግብ አልወድም። በጣም የሚወደው ደግሞ ፓስታ ይወዳል። ኦኬ ስተተም መላሹ እኔ ነኝ። ይሄ እሺ ያንቺን ቀጥይ። እኔ የምወደው ስጋ የምጠላው የለም። የምትጠላው ምንድን ነበር ያልከው? አብረን እንቀጣለን። ሰው ሁለታችንም ተቀጭነን። አዎ በዚህ ቢኮዝ ለመሰለሽ እኔ የምጠላው ምግብ እንዳለችው ነው፣ ግን ምግብ የሚጠላ ምግብ ስለተባለ ነው። ሽንኩርት ያው ከምግቡ ምግብ ስለተባለ የምጠላው ዱባ ነው። ግን አልወድም፣ ግን የምጠላው ምግብ እንደ ምግብ ዱባ ነው። የምወደው ደግሞ እንቁላል ነው። ዱባ አላገኘሽውም? ሁለቱም ይቀጣሉ ተብሏል። እንግዲህ ወይኔ ቤቲ ግን እንገባ በዛ። ኧረ ተይ በሞቴ ወይኔ አስቀናችሁኝ። በስመ አብ በጣም ከባድ ነው። እኔ በአፍንጫ ራሱ ቤት ያላሳየሽኝም ግን ብዛት አለው። በነገራችን ላይ አልበላሽም። ካሜራማኑ አይቶሻል። መለስ በቃ ትተዋወቁም ማለት ነው።
ውሃ ከጠጣው እንዲያቃጥል ውሃ ያቃጥላል። ውሃ ግን ቤቲ አሁን ይቺ መላጣውን ለማቃጠል የማታደርጊው። እሺ ወደ ጥያቄያችን። እሺ ወይ ቃልዬ። እሺ እንግዲህ ወደ ቀጣይ ጥያቄያችን እናልፋለን። አይዞን አቤሎ፣ እንግዲህ ምንም ማድረግ አይቻልም። ቤቲ በውስጥሽ መቀርቀር በጣም ቀጥሎ ስማ አምፖል። አይዞን እንግዲህ አሁን ወደ ቀጣይ ጥያቄያችን። እሺ ቤቲ በቀን ውስጥ ምን ሳታደርግ አትውልም? አቤሎ በቀን ውስጥ ምን ሳያደርግ አይውልም? እሺ አይዞን ቤተሰቦች፣ አይዞን እንግዲህ ገና ቃጠሎ አለ። ቤቲ ግን ብዙ ነገር እያለ ይሄንን መምረጥሽ አይዞን ብዙ ነገር አለ። ታችንም አንድ አይነት እኔ የምልሽ በብዛት የምንጠቀመው ነው የምናደርገው በቤት ውስጥ አንድ አይነት መልስ ነው፣ ግን የሷም የምታደርገውን አንተ የምታደርገው ምን ነበር ጥያቄውና እንዴ ድግም ይቅርታ አጠፋብኝ እንትን በጣም ቤቲ በቀን ውስጥ ምን ሳታደርግ አትውልም? እሺ አንተም ምን ሳያደርግ አይውልም? አሁን ይሄ ቀን በቀን ነው። በነገራችን አሁን እኔ ትክክለኛውን ነገር ከመለስኩ የጻፈው ግዴታ መሆን የለበትም። ትክክለኛ ከሆነ መቀጣት አለበት። ትክክሉ እንደመጀመሪያው መመሳሰል አለበት። ትክክል ከሆነስ የእሱ ስህተት ከሆነ ምንም ማድረግ አይቻልም። ውሸት ጽፋለሁ አንድ ይቀጣ። አይ የለም እውነቱን የምር ውዴ አንቺ እንድትቀጭቤ ላቤ እንዲህ እየተንጠባጠበ። እሺ ካሜራማኑ ይንገረን። ችግር የለም። እሺ የእውነት ነው። እሺ አይ ይሄንን ምን ሳያደርግ አይውልም መሰለሽ? ቲክቶክ ሳይ አይውልም። እኔ ደግሞ ፊልም ሳላይ አልውልም። በእናትሽ እንተዋወቅ። በእናትሽ በስመ አብ እንዴት አይነት ትውውቅ ነው ያለን! እንዲሆነ ነው ለልጅ ወለር ነው ታውቀናል። መልስ ወዲያ ወዲህ ምን ቅዝምዝም ምናምን የሚባል አለ። የኔ ስና ነው እኮ ግን እኔ አይምሮዬ ላይ መጣልኝ ነው። አሁን እኔ ቤት ውስጥ ምን ሳታረጋቱልም ሲባል ሳታጠፋ አልኩኝ። ገብቶሻል? አታጠበለሻ ልጅ እንዴ ገብቶሻል? መልሶቻችን ይሄ እኮ ነው። ከዛስ የኔ መልስ ምን ሳታረጋቱልም ሳልበላ ልክ እኮ ነኝ። ግን ያሰብነው ያም ልክ ነሽ እኮ ግን እኔ አይምሮዬ ላይ መጣኝ ነው። አንቺ ሳታጠጋቲ ልክ ነሽ። ቲክቶክ ሳልጠቀም አልውልም። ሳልበላ እሱላለሁ እንዴ ቤት ውስጥ እበላለሁ። አንቺ ሳታጠቢ ኳቱኝ ልጅ አይደል እንዴ? ብዙ ጊዜ እንጂ ምን እናርግ ታዲያ? ምን ማድረግ ይቻላል እንግዲህ? ሁለታችሁን ትቀጣላችሁ። ምንም ማድረግ አይቻልም። ከመጀመሪያ በፊት ልጠጣ እንጂ። ኧረ ወይኔ! እሺ ምንድን ነው የምቀጣው? በስመ አብ አንቺ ዳጣ አልቀመሽ እኔ መላጣ ስለሆነ ላቤ ይታያል። አንቺ ጸጉር ነው ያለሽ። ለካሜራማን እያሳያችሁ ይኸው ነጭ ሽንኩርት ይሄኛው ነው በጣም ያቃጥላል። በነገርሽ ላይ ነጭ ሽንኩርት ያቃጥላል። ኧረ እንደውም ከዚህ ይበልጣል። በጣም ነው የሚያቃጥለው። ቴስት አድርጊው። ወይ ቆንጆ ነው። ነጭ ሽንኩርት በደንብ ያቃጥላል በጣም በእውነት። አዎ ይላሉ። እኔ እንኳን ብዙም አይደለም። አይ ቤቲ አልጨረሹም። ወይ አቤሎ አሳከኝ።
ተመስገን። አይዞህ። አቤት አቤት! አሁን የተጠቀምኩት ጥበብ እሱን የረዳኝ እግዚአብሔር እንጂ ነጭ ሽንኩርቱ ይልጠኝ ነበር። ታውቂያለሽ? ገርደፍ አርካት በኋላ ምን ያቃጠለ አልጨረሹም። ይኸው ጨርሻት። ጨርሻት። እግዚአብሔርን በጣም ያቃጥላል ውዴ፣ የምር ያቃጥላል። በስመ አብ! ወይ ጉድ ወይ ጉድ ወይ ጉድ! ተቃጠላችሁ ዛሬ ተቃጠላችሁ ውዴ። እንደገና ደግሞ ተዋውቀን እንግዲህ 2 ልጆች እንወልዳለን። አይዞን ቤተሰብ፣ አይዞን። ምን አለብሽ አንቺ? አይዞን በይ እኮ ጥሩ ነበር። ታውቃችሁ ብትጋቡ መልካም ነበር እኮ። መልሳችን እኮ ነው። ልክ እኮ ነች እኮ፣ ግን መልሳችን እንዲና እንዲህ ነው። ግራና ቀኝ ነው። አቃጥል ማለት አሁን እንግዲህ ደግሞ ትንሽ ቆየት ወደ ሰማሻት። እንደ አይነት አያቃጥልም አለ እንዴ? አያቃጥልም ነው ቆርጠን ነው እንጂ አያቃጥልም። የለሽም እኮ ውሃ ትጠጪ፣ ግን ውሃ ያብስብሻል። እሺ ወደ ቀጣይ ጥያቄያችን አለ። ጉዳችን ነው። እሺ ቃልዬ ቀለል አድርጊልን። እሺ አቤሎ፣ ቤቲ የሚያስቃትን እና የምትጠላው ነገር። ቤቲ ማለት የሚያስቃትና የምትጠላው ነገር። ቤቲ ሾ አቤል የሚጠላው ነገርና የሚያስቅ። አይዞን እንግዲህ አይዞን። የሚያስቀኝ ነገር ከባድ ጥያቄ ነው ጥያቄ። ኧረ በእውነት በጣም ቀላል ነች። አይዞን ቤቲ ሾ አይዞን እናቴ። የማይታገስ ከባድ የሚያስቀኝ እኔ ራሱ አላውቀውም እንኳን እሱ ከባድ ልትቀጣ ነው ድጋሚ። ወይኔ ላይ የምርግን ተነጋግረን ይለቀልየው ነው ደግሞ ከባድ ጥያቄ ነው እንጂ እኔ አልችልም፣ ቃጠሉ አልችልም። ማንቻለ ብለሽ ነው። ነጭ ሽንኩርቱ ዝም ብዬ ዋጥኩት። ታውቂያለሽ? እዚህ ጋር ነው ያረፈው ጨጓራዬ። ያስጠፋብሽ እንዴ? ነው ያስጠፋብኝ። አቤሎ በጣም ነው የሚያቃጥለው። ውሃ ግን እንዳትቀልፋል እኮ በእውነት ቤት እንዲቀይን። አቤሎ የሚያስቀው ነገር እና የሚጠላው ነገር። እሺ የምጠላው ቤቲን የሚያስቃትና የምትጠላው ያስቀኝ። ይሄን በቃ ልንቀጣ ነው እንዲሁ። እውነትም ቆይ ልጻፍ። የሚያስቀኝ ተገኝቷል። ወይ ሚጥሚጣው ግን በስማም እዚህ ድረስ ነው የሚሸተው። እንትን ራሱ እናንተ ለበላችሁት እኔ ያቃጥለኝ። ቀይ ሽንኩርትና ነጭ ሽንኩርት። እየጻፍሻ ቤቲ አትኮርጂ፣ መኮረጃ አይቻልም። እያየች ነው። የሚያስቃት ወይኔ ቅጣት ጨረስኩ። አልጻፍሽም እንደ አንቺ? አዎ። ወይኔ ጨጓራዬን አመመኝ። አንቺንስ የሚያስቅሽ የለም? እሺ ልጀምር ነው ከመጻፍሽ ብቻ። እኔ ልክ ነኝ ማለት ነው እኮ እሷ ካልጻፈች እኮ። እሺ እኔ ቤቲ የሚያስቃት ፊልም አያስቅ። አልጻፍሽማ። ካልጻፍሽ አይሆንም። ሌላ ነገር ጽፈሽ ቢሆን ኖሮ የሚያስቀኝ ብለሽ አይ ኦሬዲ ስናገር የለም። ከዛ የምጠላው ብዬ ያስኩት ሱሪ ነው። ከዛ እኔ ደግሞ የሚያስቀኝ ነገር ራሷ ቤቲ ነች። ምክንያቱም ለምን መሰለሽ? ምክንያቱም አልጻፈችማ። ያው ጽፌያለሁ ቤቴ ብዬ ገብቶሻል። የምትጠላው የለም ነው ያልኩት።
አሁን ኦሬዲ ያልተቀጣሽውን ነው የምትቀጭው። ኦኬ አንቺ በአመዛኙ አንቺ ብዙ ተቀጥተሻል ማለት ነው። ሚጥሚጣና ዳጣ ተቀጥተሻል፣ ቃሪያ ተቀጥተሻል። ነጭ ሸንኮርት በቃጠሎ ላይ ቃጠሎ አዘኝልሽ ነው ቀይ እንዳላረገው እንትን አምቡላንስ ምናምን አዘጋጅተሻል። በስማ ለሆድ በጣም ጥሩ ነው። በጣም ጥሩ። ይሄ ጥያቄ ራሱ ግን ቶይሌት ቢሆን ጥሩ ነበር። አልቻልንም። ገበዝ 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 አኛኛ አርጊያ እንዲሰማ ለካሜራማን ኮርሸም አድርጊ። ጥያቄ አለ እንዳትይኝ ከዚህ በኋላ ገና መች ተጀመረ እንዴ? ይሄ ደብተሩ ሙሉ ነው። በስመ አብ አይዙም ቤት ይደገማል። ምንም የለም ከዚህ የተሻለ የለም። ይሄ በጣም ጥሩ የተባለው ታሳዝኝኛለሽ እኮ ታስቂኛለሽ እኮ ወድጄ መስሎሻል። እሺ ወደ ሌላ ጥያቄ ነው። እሺ ቃልዬ ቤቲሻ የምትወደው መዝሙር ወይም የምታዳምጠው ላንተ ቤቲሻ የምትወደው መዝሙር አንተም ደግሞ የራስህ አንቺም እንደዛው ቤቲሻ ዘማሪዋ ነው ወይስ መዝሙሩ? መዝሙሩን ሁሉ መዝሙሩ ከተባለ ያው ዘማሪው አይታወቅም። ስለዚህ አይዞን ገና መች አይታችሁ አሁን በዚህማ እንዳንቀጣ በእናትሽ። እሺ ቤት የምትወደው እስኪ በቃ ይሄን ትወደዋለች እንግዲህ እንዳይሳሳትብኝ እንጂ እየተነገረልሽ ልበልሽ ዘማሪዋን ለጻውን ትራንት እንዲህ እየጮህብኝ ነው ጆሮ። አይዞን እንግዲህ ብትተዋወቁ እኮ ደስ ይለኝ ነበር ባትቃጠሉ። አይ በእናትሽ በጣም በእውነት እኔ ራሱ አሁን አዘንኩ። ግን ቆየዋ ችግር የለውም ቤት ሾይ ማለት ከገባ በእጅሽ እኮ ነው የምትጽፊው። አፎላ ተያዘ ማለት ጀመረች እኮ አጀሽ አይደል? ምንጭዬ መላጣው ያለሽ እንዴት ችላ ይሄን ሁላ ችላ ነው አሁን መላጣው እቺ እንዳደሳሳትልን መቀየር ይቻላል። እያሰብኩ ነው። አይስ ከዛች እስከ 3 እስክጨርስ ላስብኝ እስካሁን እንዳልጀመረ ታውቃለህ ጽፌያለሁ። ወይ ደግሞ እንደዚህ ይሁን መጻፍ ከአቃታት እሷ ቀድማ ትናገርና ወይ እሺ ከዛ አንተ ልትናገር ትችላለህ። ይቻላል። ያው ነው ያሰበችው መጻፍ ትችላለች። እሺ መናገር እሺ አይደለም ያሰብኩ ሳይሆን ያለ አይደለም ለማውጣት እንትን ከቅጣቶች ብዛት ነው። እሺ እኔ ሞደው ወይ በወረቀት እኮ እኔ ሞደው መዝሙር እኔ እንጃ ቅጣት እኔ እንጃ ማለት ዳጣ ለብላ ማለት ምታስቂ ለዚህ እውነት እኔ እንጃ የሚል የለም አይደለም ልቤ ውስጥ እኮ አለ አውጭ ስልክ ሲደውል ይጠፋ ማለት እኔ ወለጥ ጠፍቶ። እሺ የማን ዘማሪው ይተሰከ ስሙን የአቤል መክብብ መዝሙሮች በብዛት ተወዳቸዋል። እሺ ሁለተኛው ሳንቺስ ስራ እሺ አይ የሷን ደግሞ እኔ ቆይ የራሷ የምትወደውን ትናገር። አንተ የምትወደውን ነው የነገረች። እሺ አይ እኔ የምትወደው እሺ የኪዳነ ምህረት መዝሙር ወይኔ በላቸው ወይኔ በላቸው የኪዳነ ምህረት መዝሙር ያውቀዋል ወደው ኪዳነ ምህረት መጣልኝ በስመ አረሳውም የሚለው አሁን የመጣልኝ ወይኔ በላቸው ልቀጣ ነው እኔ ያርሴማን ነው አይደለም አንቺ አይደለሽም ያርሴማን ነው ያልኩት አንቺ የመረጥሽው እርዳታሽ የደረሰልህ
አዎ እኔ ራሱ በጣም ብዙ ጊዜ ሰማሻለሁ። የኔ ልክ ነሽ። የአቤል ነው ከኃጢአተኛው ድንኳን የሚለው ነው በብዛት ያቤል። ስለዚህ ቅጣት ወደ አቤል። ወይኔ አታልፉኝም። በቃ ስለዚህ ተሸንፈሃል። ወደ ቅጣት ቃሪያው ምናምን እንደሚያቀጣው ወደ ቅጣት ሶፍቷንም ምናምን አዎ እሺ እንደማንታወቅ ቃልዬው ቃለች ታውቃለህ። ቃልዬ አይ ቃልዬ አሁን ሚጥሚጣህን ሚጥሚጣ እኔ ነኝ ለካ አላገኘሁም። አልቀመስካትም። ሁለቴ ነው እውነት ካሜራው አልታየም ተብሎ ሁለቴ ነው እንትን ያልኩት። የመጀመሪያዋን ስላልቻለች እንዴ ምንድን ነው ይኸው አይስክሪም ሌላም አለ ቃልዬ እኔ ያነብልሃለሁ። እሺ አሁን ጥያቄያችንን ጨርሰናል። ግን አንድ በጣም ቆንጆ ጥያቄ ደግሞ አለች። ጨርሰናል ብለሽ ታበቂ እንደገና አለ። አይ በቃ መዝጊያ ታቃጠሉ እያልሽን እኮ ነው አለ። ይሄ ቅጣት የለውም። የአሁኑ ቅጣት የለውም። እሺ የለውም። የአሁኑ ቅጣት የለውም። ቴንክ ዩ። አይ መላጣ ቀለጠ። ቤቲ ከምን እንስሳ ጋር ትመሳሰልብሃለች? አቤሎ ከምን እንስሳ ጋር ይመሳሰልብሻል? ቅጣት የለውም። ቅጣት የለውም። እሺ ይሄንንማ እንዲሁ እንመልሰው። መጽሐፍ የማያስፈልገውም። እሺ ከምን ጋር ነው የምትመሳሰል? ድመት ነው። እስኪ እንግዲህ ከዚህ አጣርታ ጥንቸል ጋር መሰለኝ። ከጥንቸል ሚዳቆ በቃ እኔ መጥቶልኛል። አንቺ ራስሽን አስቢ። ጨርሽ። እሺ የምትመስይኝን ዝም ብዬ ለምን አለው እኔ ምን መስልሻለሁ? ጨርሽ። አንበሳ መስልሻለሁ አይደል? ጎፈሬውና ጎፈሬ የሌለው አንበሳ እንደውም መጣልኝ። አንበሳ በማለት ሌላ ነገር ጎፈሬ የሌለው አንበሳ አልመስልሽም? እኔ ይጃለሁ። እሺ ተጽፉት እንዴ? አይ ያው እንትኑ ቅጣት የለውም ግን ጻፉት። ለምን የሚለውንም ጻፍ። ለምን የሚለውንም ልጻፍ ነው። ዝም ብዬ ላብራራ። ማብራራትም ትችያለሽ። እንደዛ ይሻላል ነው የሚመስለው። ብዙ ስለሚሆን ባትመሳሰልም በባህሪ መመሳሰል ስላለ ልጻፍላት። ቤቲ ግን የጻፉ ያደክማል። አነበብሽ? ኮረጃ ይቻላል። ኦ መጣልኝ ትክክለኛው። እዚሁ ቃልዬ መዝጊያው የሚመስለኝ እንደዛ ነው። በጣም የሚገርም ጭራሽ ታብራራልኛል። ታዲያ መጀመሪያ እሺ ጨርሻለሁ። በሌዲስ ፈርስት መጀመሪያ ከምን ጋር መሳሰልሽ? እሺ እኔ ያው በባህሪ መመሳሰል ነው። ባይሆን ደስ ይለኛል። በባህሪ መመሳሰል ስላላችሁ መረጥኩኝ እንጂ በመልክም ቁርጥ አንቺን ነው ይሁን። እሺ እኔ በግ ነው ይመጣ ለምን ከዛን የመረጥኩት? አይ የመረጥኩት በርግጥ የምሬን ነው። ቤቲ በግ ያው ምስኪን ነው። አዎ ወስደሽ ታርጃለሽ። ታዲያ ምስኪን ነው እውነት ነው። በግ ያው ምን ማለት ቤቲም የዋህ ነች ምስኪን ስለሆነ ሂዳትታ በግ መልክ የሆነ ነገር አዎ በግ ያው ምንም አያውቅም። መቼም አንቺ እኔን አንበሳ ብለሽኛል። የቤቱ እንትን ነው ከአንበሳ ጎፈሬ የሌለው አንበሳ መላጣ ስለው። እሺ ቤት ይሹ ፈረስ ወይኔ ምክንያት ሲሙን እዚያ ካሳየው ፈረስ መስላል። እንደ ልቤ ነው የምጫወትበት ነው። ፈረስ ነው
በባህሪ በባህሪ ፈረስ ያመጣል። ፈረስ ያው እንደዚህ ድምጻችን የመሳሰል ድምጻችን ቤት እያለች ሀሳቤን ቀይሬያለሁ። በግ ያልኩት እንደውም አሻሽላለሁ። እሺ እሺ ይዳምጣ ስለው ሂዶ እውነትሽን እኮ ነው። አይ አሁን ልክ ነሽ። ቤተሰብ ተሸክም ያደለ ጥሩ እንግዲህ ዛሬ እንደዚህ ነበረ። እንዴት አያችሁት? በጣም ቆንጆ ነው ቃልዬ። ያው ከኛ ከመቃጠል ውጪ ጥሩ ነው። በጥሩ ጀምረሻል። እኛም እንግዲህ ጨጓራችን ያው አለው ግን ካምፓኒው የሕክምና ይኖረዋል። ቆንጆ ነው። በጣም ደስ ብሎናል። ወደ ሶሻል ሚዲያም ስለመጣሽ ደግሞ በጣም ደስ ብሎናል። እየተጋገዝን እንግዲህ ስራዎችን እንሰራለን። በጣም ቤተሰቦቻችን በጣም የተለያዩ ፕሮግራሞች በቃል ዩቲዩብ ቻናል ይተላለፋል። ጨዋታዎች፣ ፕራንክ አለ። ዘና የምንልበት ቻናል ነው። እንግዲህ የተለያዩ ነገሮች ታገኙበታላችሁ። እናንተም አይከፈልበትም። ሰብስክራይብ በማድረግ ደግሞ ቤተሰብ ብትሆኑ ደስ ይለናል። አናስገድዳችሁም። በፍቅር ነው የምንጠይቃችሁ። በፍቅር አርጎ በፍቅር ነው የምንጠይቃችሁ እና አሪፍ ቻናል ይሆናል። ጥሩ ትሰሪያለሽ ብለንም ተስፋ እናደርጋለን። በርቺልን። እሺ በረታለሁ። ያው እንግዲህ ውድ ተመልካቾቻችን የዛሬው ጨዋታ ይሄን ይመስል ነበረ። ባይ ባይ። እንወዳችኋለን። እናመሰግናለን። ሰላም ሁኑልን።